የኔ እግዚአብሔር ያድናል ይታደጋል በሰማይና በምድር ድንቅንና ታምራትን ያደርጋል። ዛሬ የአንድ ሰው እርምጃ ይቀየራል። በስራ ቦታ፣ በንግድ ቦታ፣ በምትኖሩበት ከተማ፣ በምትሰሩበት መስሪያ ቤት፣ በምትኖሩበት መንደር ላይ እግዚአብሔር ድንገተኛ ብልጫ ይሰጣቸዋል። ዳሪዮስ በማለዳ መጣና እንደዚያ ዳንኤል አለ ከአንበሳ ጉድጓድ ውስጥ እንዴት ድምጽ ይወጣል? ከመቃብር ውስጥ እንዴት ድምጽ ይሰማል? ዳንኤል ግን በአንበሳ ጉድጓድ ውስጥ ሆኖ አንድ ድምጽ አሰማ። ንጉሥ ሆይ 1000 ዓመት ንገስ፣ በፊትም ቅንነት ተገኝቶብኛል። ሊበላኝ ወጣ ሊገለኝ ወጣ በክፋት የተጠነሰሰብኝን ጥንስስ የማመልከው አምላክ መልአኩን ልኮ የአንበሶችን አፍ በጌታ ኢየሱስም አፉ የከፈተ የትኛውም አንበሳ ትዳር ላይ ወጣ፣ ስራህ ላይ ወጣ፣ ቢዝነስ ላይ ወጣ፣ አገልግሎት ላይ ወጣ፣ ዛሬ አፉ ይዘጋል። ለኔና ላንተ የተዘጋጀ የሞት ጉድጓድ ወደ ጠላት ሰፈር ዛሬ ይመለሳል። የምታመልከው አምላክ ለበላተኛው አሳልፎ አይሰጥህም። በጨለማ ምድር ላይ ጽድቅን ገልጦ ብርሃንን አብርቶ እግዚአብሔርን አስከብሮ ካለፉ ጀግና አባቶቻችን መካከል አንዱ ዳንኤል ታማኝ ነበር ይላል። በጽድቅ በታማኝነት የተነሳ መከራ እየተፈራረቀባችሁ ያለ ሰልፍ ውስጥ ያላችሁ፣ አደገኛ ጦርነት ውስጥ ያላችሁ፣ አደገኛ ውጊያ ውስጥ ያላችሁ እግዚአብሔር ያሳርፋችኋል። በትዳራችሁ ላይ፣ በስራችሁ ላይ፣ በቢዝነሳችሁ ላይ፣ በጤናችሁ ላይ፣ በአገልግሎታችሁ ላይ ከክፉ ሰዎች መካከል የተቆፈረባችሁ የጥፋት ጉድጓድ፣ የሞት ጉድጓድ፣ የጭንገፋ ጉድጓድ ዛሬ ከፊታችሁ ይደፈናል። ለካ የዳንኤል ጉድጓድ የከፍታ ጉድጓድ ሆኖ ተቀየረ። አሁን አንተ ላይ የታወጀ አዋጅ ካለ እርግጠኛ ሁን፣ ያ አዋጅ ወደ ከፍታ ይቀየራል። ያ መድረክ ለምስጋና ይቀየራል። ዛሬ ማታ እመነኝ፣ አዋጅ ይገለበጣል። ለኔና ላንተ ፀሐይ ይወጣል። ለኔና ላንተ የተቆፈረ ጉድጓድ ወደ ጠላት ሰፈር ይሄዳል። ያደከመህ መንፈስ ይነቀላል። በርን የዘጋ መንፈስ ይነቀላል። የውሸት መረጃ እያመጣ አስለቀሰሽ ይነቀላል። እሺ የተቀመጣችሁ ብድግ በሉና ይነቀላል።